ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ዘቢብ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት። እስከመጨረሻው ተከታተሉ ይህን ቪዲዮ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ዘቢብ እንግዲህ ረጅም እድሜ ነው ያስቆጠረው። እንግዲህ በጥንታዊት ኢጅፕት ወይም በኤንሸንት ኢጅፕት፣ በፐርሺያ እንዲሁም በአርሜኒያ ከጥንት ጀምሮ በጣም ጠቀሙት ነበር። የተጀመረው እዛ አካባቢ ነው። ዘቢብ የሚዘጋጅ የተለያዩ የወይን ፍሬዎችን በማድረቅ ነውና ሰውነታችን በአግባቡ ስራውን ለመስራት የሚፈልጋቸውን ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይዟል። በከፍተኛ ሁኔታ በአይረን የበለጸገ ስለሆነ አይረን ዴፊሸንሲ አኒሚያ ለሚባለው ወይም በአይረን እጥረት ምክንያት የሚከሰተውን የደም ማነስ በሽታ ተጋላጭ እንዳንሆን ያደርገናል። እንዲሁ በካልሽየም በጣም የበለጸገ ስለሆነ የአጥንታችንን ጤንነት በመጠበቅ ለአጥንት መሳሳት ወይም ኦስቲዮፖሮሲስ ለምንለው የጤና ችግር እንዳንጋለጥ ያደርገናል። እንደዚሁ በማግኒዥየምን በጣም የበለጸገ ስለሆነ እንዲሁ ለአጥንታችን ጤንነት በጣም ጠቃሚ ነው። እንዲሁም ደግሞ ከልብ ጋር ለተያዘ የጤና ችግር እንዳንጋለጥ ያደርገናል። እንዲሁም የደም ግፊታችን የተስተካከለ እንዲሆን ነው የሚያደርግልን። ሌላው ኢነርጂያችንን በጣም ለመጨመር ይረዳናል። በቃ ተፈጥሯዊ የሆነ ስኳር በውስጡ ስላለው ጥሩ የሆነ ኢነርጂ እንድናገኝ ያደርገናል። ድካም በተሰማን ሰዓት ወይም ደግሞ ዲፕረስድ በሆንበት ሰዓት ብንወስደው ኢነርጀቲክ እንድንሆን ያደርገናል እና በጣም ጠቃሚ የሆነ ነገር ነው። እንዲሁ በፋይበር የበለጸገ ስለሆነ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን በማድረግ ለሆድ ድርቀት ወይም ደግሞ ኮንስቲፔሽን ለምንለው የጤና ችግር ተጋላጭ እንዳንሆን ያደርገናል። ችግሩም ካለ መፍትሄ ይሰጠናል። በውስጡ አንቲኦክሲደንት ስላለው በኦክሲዴሽን ስትረስ ምክንያት ወይም በፍሪ ራዲካልስ ምክንያት የሚከሰቱ ብዙ የጤና ችግሮች እንዳንጋለጥ ያደርገናል። ለምሳሌ ለተለያዩ የካንሰር አይነቶች እንዳንጋለጥ ያደርገናል። ወይም በሳምንት ለ3 ለ4 ቀን 2 የሾርባ ማንኪያ ዘቢብ የመጠቀም ልምድ ቢኖረን ከላይ የዘረዘርናቸውና ብዙ የጤና ጥቅሞችን ማግኘት እንችላለን። ምክንያቱም በውስጡ በከፍተኛ ሁኔታ ሰውነታችን ስራውን ለመስራት የሚያስፈልጉትን ጠቃሚ ንጥረ ነገሮች ስለያዘ ማለት ነው። አጠቃቀም ምቹ ስለሆነ በተለያየ መንገድ መጠቀም እንችላለን። እንደ ስናክ እንዲሁ መመገብ እንችላለን። የተለያዩ ስሙዚዎችን፣ ጁሶችን ስናዘጋጅ መጨመር እንችላለን። እርጎ ጋር አብረን ማድረግ እንችላለን። የተለያዩ ነገሮች ላይ መጨመር እንችላለን። የየዕለት አመጋገባችን ላይ ዘቢብን በማካተት እነዚህን ሁሉ የጤና ጥቅሞች ማግኘት ይኖርብናል ማለት ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ አይደል የሚባለው። ስለዚህ ዘቢብን የመጠቀም ልምድ ማዳበር ይኖርብናል ማለት ነው። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ።